ሰላም ጤና ይስጥልን ውድ የካፒታል ዩቲዩብ ቻናል ተከታታይ ቤተሰቦቻችን፣ በሳምንቱ የተከሰቱ አነጋጋሪ የቢዝነስና ኢኮኖሚ መረጃዎቻችንን ይዘን መጥተናል። በዛሬው ጥንቅራችን ከያዝናቸው አበይት ጉዳዮች መካከል ግዙፉ ኩባንያ ከኢትዮጵያ ወጥቷል። ወደ ጎረቤት ሀገራት የንግድ ቦታውን አዘዋውሯል። ይህም ኩባንያው ከኢትዮጵያ የወጣበት ምክንያትና ቀጣይ እርምጃን በሚመለከት የተሰማው መረጃ በዝርዝር እናደርሳችኋለን። በሌላ ጥንቅራችን በትራንስፖርት ኢንዱስትሪ አዲስ ነገር ተሰምተዋል። የኢትዮ ጅቡቲ ምድር ባቡር አምስተኛው የመልቲ ሞዳል ኦፕሬተር ለመሆን ፍቃድ አግኝቷል። አብራችሁን ከሆናችሁ የምታደምጡት ሌላኛው ወቅታዊ መረጃችን ነው። የአዲስ አበባ ባለሀብቶች በዘርፉ ላይ ከፍተኛ ችግር እያጋጠማቸው እንደሆነ ተነግሯል። ባለሀብቶቹ በግብርና ታክስ እንዲሁም በሌሎች ምክንያቶች እየተፈተኑ እንደሚገኝ ተሰምቷል። የሚሉትን ጨምሮ ሌሎች ሰሞነኛ ጉዳዮችን ይዘናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑም። ፈጣን ወቅታዊና ዕለታዊ ዜናዎቻችንን ያገኛሉ እያልን ወደ ቀዳሚ መረጃችን አመራን። አብራችን ሁኑም። በሞባይል ኢንዱስትሪ ላይ የተሳተፈው ግዙፉ ሰሌክታ ግሩፕ በፖለቲካ ለመረጋጋት ምክንያት ከኢትዮጵያ ገበያ መውጣቱን አሳውቋል። በደች ዋና መስሪያ ቤቱን ያደረገው ሰሌክታ ግሩፕ በሰሜን ኢትዮጵያ ኩንዚላ የሚገኘውን የምርት ማዕከሉን በፖለቲካ ለመረጋጋትና በወቅታዊ ወታደራዊ እንቅስቃሴ ምክንያት ወደ ኬንያና ኡጋንዳ ማዘዋወሩን ገልጿል። ኩባንያው የዚህ ውሳኔ ምክንያት በኢትዮጵያ ያለው ሁኔታ ለሰራተኞቹ ደህንነት ስጋት መፍጠሩናም የሎጂስቲክስ ችግር መከሰታቸው እንደሆነ ገልጿል። የኩባንያው ዋና ስራ አስፈጻሚ እንደተናገሩት እጅግ አሳዛኝ እርምጃ እንደሆነ ገልጸዋል። በኢትዮጵያ ያደረጉትን ከፍተኛ ኢንቨስትመንትና ጥረት ከንቱ መሆኑንም አስረድተዋል። ይህ ውሳኔ በኮንዚላ አካባቢ ከ1000 በላይ የስራ ዕድሎችን የሚያሳጣም ሲሆን በቀጥታና በተዘዋዋሪ ወደ 10,000 የሚሆኑ ሰዎችን ይጎዳል። ኩባንያው ለአካባቢው ማህበረሰብ የኢኮኖሚ ህይወት መስመር እንደነበርና መውጣቱ ትልቅ ጉዳት እንደሚያስከትል ገልጿል። ሰሌክታ ዋን ግሩፕ በኬንያና ኡጋንዳ ያሉትን የምርት ማዕከላትን በማጠናከር ለደንበኞች የምርት አቅርቦት እንደማይቋረጥ ማረጋገጡን ገልጿል። ወደፊት ሁኔታዎቹን ሲሻሻሉም ወደ ኢትዮጵያ ለመመለስ ተስፋ እንዳለው አሳውቋል። ሰሌክታ ግሩፕ በዓለም አቀፍ ደረጃ ግንባር ቀደም የሆነም የአበባና የጌጣጌጥ እጽዋት አምራች ኩባንያ መሆኑ ይታወቃል። ወደ ቀጣይ መረጃችን አቀናን። የኢትዮ ጅቡቲ ምድር ባቡር የመልቲ ሞዳል ትራንስፖርት ፍቃድ አግኝቷል። የኢትዮ ጅቡቲ ስታንዳርድ ጌጅ ምድር ባቡር አክሲዮን ማህበር የመልቲ ሞዳል ትራንስፖርት ኦፕሬሽን ፍቃድ በማግኘት በውድድሩ የሎጂስቲክስ ዘርፍ ውስጥ በይፋ ተቀላቅሏል። ኩባንያው ቀደም ሲል በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ተይዞ የነበረውን የመልቲ ሞዳል ትራንስፖርት ኢንዱስትሪ ውስጥ የተቀላቀለ አምስተኛው ኦፕሬተር አድርጎታል። ይህ ዘርፍ የሚቆጣጠረው የኢትዮጵያ ማሪታይም ባለስልጣን ለኢትዮ ጅቡቲ ምድር ባቡር ፍቃዱን እየሰጠው ጥልቅ ግምገማ ካደረገ በኋላ መሆኑን ጠቁሟል። ይህ እድገት መንግስት ተጨማሪ ተሳታፊዎችን በማካተት የመልቲ ሞዳል ማዕቀፉን ለማስፋት ውድድርን ለማነቃቃትና በሎጂስቲክስ ዘርፍ እድገትን ለማበረታታት ከሚያደርገው ስትራቴጂ ጋርም የሚጣጣም ነው ተብሏል። መንግስት ከዚህ ቀደም ከኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ጋር 4 ተጨማሪም የመልቲ ሞዳል ትራንስፖርት ፈቃዶችን ለመስጠት ማቀዱን አሳውቆም የነበረ ሲሆን የኢትዮ ጅቡቲ ምድር ባቡር የቅርብ ጊዜም ተቀባይ እንደሆነ ሰምቷል። በማሪታይም ባለስልጣን የሚመራው የምርጫ ሂደትም ለብዙ ዓመታት እየዘለቀም ሲሆን ጥብቅ መስፈርቶችን መሰረት በማድረግ በርካታ የሀገር ውስጥንም የዓለም አቀፍ ኩባንያዎችን አካቷል። ከአንድ ዓመት በፊት የማሪታይም ባለስልጣን ለፓን አፍሪካ ግሎባል፣ ለጥቁር አባይና ለኮስሞስ የመልቲ ሞዳል ኦፕሬተሮች ፍቃዶችን እየሰጠም ሲሆን እነዚህ ሁሉ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስን ለ15 ዓመታት ያህል በብቸኝነት ተቆጣጥሮት ወደ ነበረው ገበያም ለመግባት እየተዘጋጁ መሆኑ ሰምተዋል። የኢትዮ ጅቡቲ ምድር ባቡር ዓለም አቀፍ ሎጂስቲክስ ዳይሬክተር ምንተሱነት ዮሐንስ እንደተናገሩት ከአራቱ ተጨማሪ የመልቲ ሞዳል ኦፕሬተሮች አንዱ ለመሆን ያለሰለሰ ጥረት እያደረጉ እንደነበር ጠቁመዋል። ከ2 ሳምንታት በፊት ፍቃዳችንን ተቀብለን አሁን ስራ ለመጀመር እየተዘጋጀን ነው በማለት ለስኬታቸው ያላቸውን ደስታ ገልጸዋል። ይህ ፍቃድ ለኢትዮጵያ ሎጂስቲክስ ዘርፍ አዲስ ምዕራፍ የሚከፍትም ሲሆን የኢትዮ ጅቡቲ ምድር ባቡርም በቀጠናው የንግድ እንቅስቃሴዎች ላይ ትልቅ ለውጥ እንደሚያመጣም ይጠበቃል። ወደ መጨረሻ መረጃችን አቀናን። የአዲስ አበባ ባለሀብቶች ያላመኑበትን ግብርና ታክስ በተጨማሪም በሌሎች ችግሮች እየተፈተኑ እንደሚገኙ ተገልጿል። የአዲስ አበባ ባለሀብቶች ፎረም በከተማ ውስጥ የሚገኙ ባለሀብቶች ከባድ ችግሮች እያጋጠሟቸው መሆኑን ገልጿል። ፎረሙ የባለሀብቶችን ቅሬታ በሰነድ የተደገፈ መረጃም ለመቀበል ዝግጅቱን ማጠናቀቁን አሳውቋል። የባለሀብቶች ፎረም ፕሬዚዳንት አቶ አሸናፊ ሙሴ እንደተናገሩት ባለሀብቶቹ ያለ አግባብ ድርጅቶቻቸው መታሸግ፣ መፍረስ፣ መነጠቅ ወይም መቀማት፣ ስራ እንዲያቆሙ መደረግ ያላመኑበትን ከፍተኛ
ከፍተኛ ግብርና ታክስ ለመክፈል ማስገደድ፣ የባንክ አካውንታቸውን መታገድ፣ ከሀገር እንዳይወጡ ወይም እንዳይገቡ እየተደረጉ ነው ብለዋል። ከዚህ በተጨማሪም በስልክ ዛቻና ማስፈራሪያ ማድረስ፣ የማያምኑበትን አሰልችና ተደጋጋሚ መዋጮዎች መጠየቅ እንዲሁም ተረጋግተው ስራቸውን እንዳይከውኑ መዋከብ፣ የብድር አገልግሎት በበቂ ሁኔታ ለማግኘት እንዲሁም የመሳሰሉ ችግሮች እየደረሱባቸው መሆኑን ሰምተናል ብለዋል። ይህን ተከትሎ ፎረሙ ከመጋቢት 1 እስከ 27 2017 ዓ.ም ድረስ የከተማዋን ባለሀብቶች ቅሬታም በሰነድ የተደገፈ መረጃም ለመቀበል መዘጋጀቱንና ባለሀብቶች መረጃዎቻቸውን በሰነድ በማቅረብ እንዲተባበሩ ጥሪ አቅርበዋል። የባለሀብቶቹ ቅሬታ ከተሰበሰበ በኋላም ለሚመለከቱ አካል በማቅረብ ችግሮቹ እንዲፈቱ ፎረሙ እንደሚሰራ አቶ አሸናፊ ለካፒታል ተናግረዋል። የተከበራችሁ የካፒታል የዩቲዩብ ቻናል ተከታታይ ቤተሰቦቻችን በሳምንታዊ ጋዜጣችን የወጡና የመረጥናቸውን መረጃዎቻችን የሰማችሁትን ይመስል ነበር። ሙሉ የጋዜጣችን ዘገባዎች በድረገጻችን ያገኙታል። በሌላ መረጃ ዳግም እስክንገናኝ በያላችሁበት ደህና ቆዩ።